ለምን ትፈልገኛለህ? ከዚህ በኋላ ትፈልገኝ። ምክንያቱም ያውን ጥሩ ህይወት መንገድ ጀምሬያለሁ። በእርግጥ አንተን አምኜ ነበር የሄድኩት። ምንም አይነት ችግር ቢደርስብኝ እንኳን ታድነኛለህ ብዬ። We must have full attention in all our actions, especially for those 27 migrants to get back safely in Ethiopia. Yes, it's true, my friend. But how come is it possible? As you know, the immigrants already arrived. So is there any other way to do? ፍርድ ቤቱ ስራውን ጀምሯል። ሳጅን ታረቀኝ አበራ በ16/9/2011 ሳጅን ታረቀኝ አበራ የፖሊስ ደንብ ስነ ምግባር በመጣትና አለቃውን ሙሰኛ ሌባ ብሎ በመፍረድ ተከሰዋል። ድርጊቱን ፈጽሟል። እቺማ ማድረግ የምትችይው ነገር ሁሉ አድርገሽ እግዚአብሔር ዋጋሽ ነው። እንኳን የፈለኩሽ እንቅልፍ በማጣት ተቸገረ። እህቴ መስቲ ሚስጥር ብላ ነገረችሽ ነገር ምንድን ነው? አህመድ ይባላል። አዲስ አበባ ውስጥ ኤጀንት ነው። የሁላቸውን ማለት ይቻላል አለቃቸው ነው። ሰላም ናችሁ? በስመ አብ ማመን ያቃተኝ ያንተ ፎቶ ያተነስተው ነው። እርግጠኛ ነህ? እንዴት ሊሆን ይችላል? ማለት ሁለቱ ናችሁ የተነሳችሁት ነው አይደል? ቁልፏን ረስታም እንደሄደችው ረስታው ነው። ስለ ዶክተር ስዩ ተናገር። ዶክተር ስዩ ምን ታውቃለህ? ማን ነው እንደሚ ስለምን እንደምታወራ እኮ አላውቅም። ማን አንተ? ማን ናችሁ እናንተ? No, may I talk to you 1 minute, please? No, may I talk to you 1 minute, please? ይኸውልሽ አንድ ነገር ስትንፍሽ ብትይ እገልሻለሁ። ሰማሽ? I'm gonna kill you. ምንድነው የምናገረው? ምን የማውቀው ነገር ነው ነው የምናገረው? ምንድነው የምናገረው? Did you understand? Don't tell anything about it.
አንቺ ምን ብለሽ ነው የጠበሽው? እናንተ ኧረ አማርኛ ማውራት ይችላል? ምን እወድሻለሁ፣ አገባሻለሁ፣ አፍቅርሻለሁ ምናምን አልሽ እንዴ? መቼም ፍቅር የማያስለምደው ነገር የለም። አይገርምሽም? በጣም ነው የሚገርመው። የወጣሽ ነው? ኧረ በእናትሽ ያን የመሰለ ሆስፒታል ተበላሽቷል። ምን ማለት ነው? እንዴት? ወይ ጉድ! የ3 ወር ሴሚናር ብሎ ይኸው ህዝቡ ሁሉ ተበቃ ግራ ተጋብቷል። ሴሚናር ምን እንደሆነ ምንም የማውቀው ነገር የለም። ተናደደ ጉድ ሞር እየወጣሽ ነው? አዎ እየወጣሁ ነው። እሺ ደውይልኝ። እኔ የምልሽ ቱሪንጎ ኢመርጀንሲ ናት፣ ጠይቂያት። ምንም ነገር አላወራውም፣ ስለ ራሳችን ወሬ ነው ያወራነው። ቴክ ኬር። ዶክተር እረፍት እንዴት ነበር? የሚጠጣ ምን ይሆናልሽ? እስኪ አንድ ቡና አምጪልን። ከትላንት ወዲያ እኮ ልደውልልሽ ብዬ ያው እረፍትሽን ጨርሰሽ እየመጣሽ ስለሆነ ታውቁት። እንዴት ነው? አዲስ ነገር አለ? ያው ብዙ አዲስ ነገር የለም፣ ግን ዶክተር ተመስገን ለ2 ወር ሳውዝ አፍሪካ ሄደዋል። ከዛ ውጭ ደግሞ ያው ከስዊድን በመጡ ባለሙያዎች ለ3 ወር የሚሰጥ በጡት ካንሰር ላይ መሰረት ያደረገ ስልጠና እየተሰጠ ነው ሆስፒታላችን ውስጥ። እኔ አንቺን ግን ዛሬ የፈለኩበት ምክንያት ያው ዶክተር ሂሩትም ዶክተር ጌትነትም ስለሌሉ ከቻልሽ ከዛሬ ካልሆነ ግን ከነገ ጀምሮ እያመሸሽ እንድትሰሪ ልነግርሽ ነው። ዶክተር ተመስገን መሄዱን ነው እንጂ ሰማሁት፣ መግባቱን ራሱ አላወኩም። ላንተ ደውሎልሃል? ያው ዶክተር ተመስገን ለምን ደውሎ እንዳልነገረሽ ባላቅም ያው እኔ ግን ያልነገርኩሽ ስትመጪ እነግርሻለሁ ብዬ ነው። አልደወለልኝም እስካሁን ለኔ። አምሽተሽ ትሰሪያለሽ ያልከውን እኔም የቤተሰብ ችግር ስላለብኝ መስራት አልችልም። እንዴ ዶክተር ያለብን የባለሙያ እጥረት እኮ ታውቂዋለሽ አይደል እንዴ? ባይሆን እኛ ትራንስፖርቱንም እናመቻቻለን፣ ካልሆነ ደግሞ እዚህም እያረፍሽ የምትሰሪበትን ሁኔታ እናመቻቻለን። ምክንያቱም በጣም ብዙ ፔሸንቶች ነው ያሉት። ሞክራለሁ ዶክተር። ፔሸንቶቹ ያሳዝኑሽ? መናገርማ አንቲፔን ራሱ መሆን አይችልም። ለዶክተር ዴቪድ የሕክምናውን ውጤት ልከንለታል። እስኪ እና ሪፖርት እናድርግ። መልካም ላንቺ። Hello. Hey Mabet, how are you? I'm good. How are you? I'm good, thanks. Dr. Siyum told me he had the result. Yeah, I got the result. It's here, and it says renal cell carcinoma. What? Yeah. For that, nephrectomy was done. Renal cell carcinoma? How is that possible? But there was no comments on her kidney. I was sure. How could you be sure about that? It's been 3 years. Yeah, but I know her personally. She only had a small myoma. Renal cell carcinoma? Yeah, sure. Results are here. Okay. You're right. Maybe I was wrong. You're welcome. Have a nice day. Thanks. እሺ ዶክተር። እንዴት ነህ ዶክተር? አለን። ሃይ ዴቭ። ሄይ ሰላም ነው? እንዴት ነው? ሜላት ለዶክተር መቤት የሆነ ነገር ሳትነግራት አትቀርም። ይገርሙኝ እኮ ምሳ ልጋብዝህ ብሉኝ። ምን ነው? ችግር የለም። ይሄን እኔ ራሴ እፈታዋለሁ።
አህመድ ጋር ብቻ መደወል ነው። ሄሎ አህመድ፣ ሰላም ነህ? አለን። ፈልጌ ነበር። እሺ፣ ከስራ በኋላ እዛው ቦታ። እሺ፣ ሁሉ ሰላም ነው። አንቺ ጋር ምንም እንዳታስብ ዴቭ፣ እኔ ራሴ ጨርሰዋለሁ። ስራውን ጀመረች ማለት ነው። አይተስታ ሄሎ ቃል ወይ ሰላም ነው? አዎ እኔም አሁን ትንሽ ስራ ማምሽቼ ስለወጣሁ ነው። አንዴ ትዝታን ማይቻት ልምጣ ብዬ ነበር። እሺ አዎ እኮ የኔ ስልክ እኮ ይሰራል። ለምን በኔ ስልክ አልሞከረችም? በቃ እሺ ቻው። እኔ ቃልዬ ዛሬ ረፈደብን። ጠበቃውን ደግሞ ያባየን ጉዳይ አፈጻጸሙ እንዳለቀ ጠይቂው። እሺ እሺ ወንጣ እሺ ምን ሸይጣን በግል አራት ረፈደ ወይኔ
ቃል የት ነው ማደርስሽ? ሜክሲኮ። በእናትሽ ትዝታ እኮ ብደውል አታነሳም። እኔ ደግሞ ከመግባቴ በፊት ስራ አገናኝቻት ሄዳለሁ ብዬ ነበር። በቃ እሺ እኔን ወይ የጠበቃ ቢሮ አድርሰሽኝ ትሄጃለሽ። ቶሎ በይ። ኮማንደር ምን ነካ? ተጠርጣሪ ይሄን ያህል ነው የምታውቀው? አዎ ተራ ፖሊስ ነው። አየህ፣ ለዚህ ነው አታውቀውም የምልህ። አሁን በመካከላችሁ ያለውን ነገር አላውቀውም። የምመክርህ ነገር ቢኖር ከዚህ ሰውዬ ሽሽ፣ ትልቅ ጣጣ ያመጣብሃል። ደብረ ወርቅ፣ የምታውቂው የምትነግሪኝ ነገር አለሽ? ንገሪኝ። እኔ ምንም የምነግርህ ነገር የለም። የኮንስታብል ታረቀኝ ኬዝ መንግስት በሚጠይቀው የህግ አግባብ ብቻ ነው እኔ መካሰው። ቢቻል እንደው ፍርድ ቤቱ በነፃ ቢለቀው ደስ ይለኛል። ከኔ ጋር መጣላት ፈልገሽ ነው? ምን እያልሽኝ ያለሽ? ተው፣ አትታገለው፣ አችለውም። ደግሞ ምስኪን ሰው ነው፣ ሀዘንተኛ ነው። ምን ነው አንቺ እንዲፈራሽው? ግድ የለሽም። እኔንም አትናቂ። ምን እንደምሰራው ደግሞ አሳይሻለሁ። ለወንጀለኛ መድኃኒቱ ነኝ። ዘመዷ ተገኘች ትዝታ የኔ ልጅ እኔ ምን አውቃለሁ የኔ ልጅ ድንገት ነው መዘጋጃ እንዳይቀብርብን ብለን ቀብሯ 9 ሰዓት ላይ ነው ብር እየሰበሰብን ነው 20 ሺህ ብር አሉ እቺ ተንከራታ የኔ ልጅ እኔ ምን አውቃለሁ ችግር የለውም በቃ እኔ ቀሪውን ሞላና እንትላለን ችግር የለውም የት ነው ያለው እሺ ምኒልክ ነው መሰል ያለችው ምኒልክ ሆስፒታል ነው የኔ ልጅ ያልፈልጋል ተንከራታ አንዘንጉልኝ ልጅ ያሳዘንችኝ ሄሎ ሙዬ። ሄሎ ቃልዬ፣ ትዝታ እኮ ሞተች። ምን ሆና? ጎረቤቶቿ ናቸው የነገሩኝ ለእኔም። በቃ እሺ አይዞሽ፣ አንቺ ተረጋጊ። ቀብር ስንት ሰዓት ነው? የሰማሽው ነገር አለ? 9 ሰዓት ነው ቀብሩ። ስራ ደግሞ መግባት አለብኝ እና ልብሴ ቀያይሬ እገባለሁ። ከቻልሽ አንቺም እስኪ ቀብር ትመጫለሽ እና ስራ ገቢ አሁን መጀመሪያ ግን ዳግማዊ ምኒልክ መሄድ አለብኝ። የሚገርምሽ እኮ መዘጋጃ ሊቀብሯት ነበረ። ፍትሀት ሊደረግላት እና ቤተክርስቲያን ልትቀበር ነገሮችን ላመቻች ሊሄድ ነው። በቃ እሺ ተረጋጊ። እሺ ሙዬ፣ እደውልልሻለሁ። ቻው።
ሰላም ኮማንደር። እባክሽ ማን ልበል? ዶክተር መቤት እባላለሁ። ምን ልርዳሽ? ትናንት 03 ቀበሌ አንዲት ልጅ ሞታ ነበረ። እንደተፈጠረ ማወቅ እችላለሁ? ሴተኛ ዳሪያው ማለትሽ ነው? አዎ፣ ስጋዋ እንደኔ እናንተ የቆሸሸ ነፍሷ ግን ሁሌ እግዚአብሔር እንደጅ ስለሚጠናው ትዝታ እሷም ማለት ነው። ምን እንደተፈጠረ ማወቅ እችላለሁ? ተረጋጊና ወይ ለሟች አንቺ ምን ሆነሽ? ጓደኛዋ ምን ያለው ጓደኝነታችሁ? ቤተሰቦቿን ማግኘት ይቻላል? ቤተሰቧን አላውቅም ኮማንደር። ምን እንደተፈጠረ ማወቅ እችላለሁ? በጓደኝነት ምን ያህል ጊዜ አብራችሁ ኖራችኋል? 5 ቀን። የቀለድሽ ነው? ለምን? የቅርብ ጓደኛው እንደሆንሽ ነበር እኮ አነጋገርሽ። የሰውን ቁስል ለመረዳት አመታት መቆጠር አለበት? እሺ፣ አመሰግናለሁ ኮንስታብል። ትተዋወቃላችሁ እንዴ ዶክተር? አላውቃት። ዶክተር አሁን ምርመራ ላይ ስለሆነ ምንም የምነግርሽ ነገር የለኝም። የተለየ ነገር ሲኖር ደውለን እናሳውቅሻለን። ስሜታዊ አትሁኝ ዶክተር። አቢሲኒያ ሆስፒታል ከዶክተር ተመስገን ጋር እንተዋወቃለን። ከአንቺ ጋር እንተዋወቃለን እንዴ? ምን እንደተፈጠረ ታውቂያለሽ? እህት የምታውቂው ነገር አለ? በእናትሽ የሆነ ጠረጥሪው ወይ የሆነ በእናትሽ ንገሪኝ። ትናንትና ስራ ገብታ ነበረ? ምን ነካሽ? ለምርመራ የመጣች ሴት እኮ ናት። ልታስፈራሪያት ነው እንዴ? ኮንስታብል እባክሽ አስወጪኝ። እሺ ስምሽ ማን ነው? ኤልሳ። አባትሽ አባትም? አባት። ትዛን ታውቂያታለሽ እንዴ? ታውቂያታለሽ። ለምን ያህል ጊዜ ነው ተዋወቃችሁ? ከልጅነት ጀምሮ። ኦኬ። ስትሞት አንቺ የት ነበርሽ? ምን እያደረግሽ ነበር? አልነበርሽም። ያየሽው ነገር አለ? ከልጅነት ጀምሮ አብረን ነበር ብለሽኛል። ሚስጥረኛዋ ነሽ ማለት ነው። እሺ ኤልሳ አባተ። ኮንስታብል ማረፊያ ሄሎ አህመድ፣ እንዴት ነህ? ደህና ነኝ። እኔ የምልህ የዛችን ልጅ አሟሟት ጉዳይ ዶክተር እመቤት የምታውቀው ነገር አለ እንዴ? አሁን ጣቢያ መታ ነበረ። ነገረ ስራዋ በአጠቃላይ የምታውቅ አይነት ነገር ይመስላል። አይ ኖ ምንም አይነት ሁኔታዎች እንኳን የለም። እኔ አጣድፌ ነው የሸኘኋት። የሚቻለው ሁሉ እናደርጋለን። ምን እባክህ፣ እዚህ ደግሞ አንድ አቃቢ ሕግ ነኝ ባይ ሁኔታዎች ሌሎች እንዲጠራጠሩኝ ለማድረግ እየሞከረች ነው። አዎ ኖ እንደዛ ማድረግማ አንችልም። እንደዛ ማድረግ አይቻልም። ባይሆን አዎ ለአለቆቻችን ነግረን ወደ ሌላ ቦታ እንድትዛወር ብናደርግ ይሻላል። አዎ እንደዛ እናደርጋለን። አዎ እሺ አህመድ፣ ቻው።
እንደምን ታረቀኝ? ሰላም ነን? እንደምን አለ? ቤተሰብ ሰላም ነው? ሰላም ናቸው። በረታችሁ? አንድ ነገር እርግጠኛ ለመሆን ነው የመጣሁት። ኮማንደር ተክሉን ታውቀዋለህ? አታምነው? አላምነው። ለምን አታምነው? ስለ እቴ ጉዳይ ብዙ ነገሮችን ሳጣራ ነበር። ስለ ኤጀንት አህመድም አንዳንድ ነገሮችን ስከታተል በጣም ትልቅ የህግ ጥሰቶችን እንደፈጸሙ ተረዳሁ። በዚህ ጉዳይ ደግሞ የሱ ድጋፍ እንዳለበት ተረድቻለሁ። ከሱ አቅም በላይ የተሰሩ ስራዎች ሁሉ እንዳሉ አውቃለሁ። እሱን ነው ማወቅ የምፈልገው። በተራ ፖሊስነት የተቀጠርከው ይሄን ለማጥናት ነው? እህቴ መስቴን የስራ እንድሰራ ትፈልግ ስለነበር በአጋጣሚ ማስታወቂያ ሳነብ ስራ አገኘሁ፣ ተቀጠርኩ። አንቺንም ፍርድ ቤት ውስጥ እስካናግርሽ ድረስ አላምንሽም ነበር። ኮማንደር ተክሉን አትመኝ፣ ምክንያቱም አካሄዱ ጥሩ አይመስለኝም። መጥፎ መንገድ ውስጥ ያለ ይመስለኛል። እሺ፣ የምትፈልገው ነገር አለ? ምንም ነገር አልፈልግም። ብቻ ሙያሽ አስገድዶሽ እንዳትተባበሪ፣ ይህን ብቻ አድርጊልኝ። ግድ የለም። ሰላም ጤና ይስጥልኝ። እንዴት ነሽ እህተ ማርያም? ደህና ነሽ? እንዴት ነሽ? ልጆችሽ ደህና ናቸው? እንዴት ነሽ? ደህና፣ እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነኝ። አንቺ ደህና ነሽ? ጎሽ ጎሽ ጎሽ። እንዴት ከሄደ በኋላ ጨርሶ አልደወለልሽም? እኔ ጋርም እኮ አልደወለም። ኧረ አላስጨነቅሽኝም እንዴ? ይሄ እኮ የጋራ ጉዳይ አይደለም? ከራች ስራ እኮ ነው። እንዴት ናቸው እነዛስ? እባጭ እንደዚህ የወጣባቸው ተሻላቸው? ጎሽ ጎሽ። አይ አላስጨነቅሽኝም። በእውነት አላስጨነቅሽኝም። እሺ እሺ፣ ደህና ዋይ የኔ ልጅ። መልካም ቀን።
እቴ ዶክተር ሰላም ነው ወይ? እንዴት ነህ? ሰላም ነው? ታዲያስ የጠፋ ሰው ባለፈው ዘጋኝ እኮ። አይ ስልጠና ላይ ሆኜ ነው አልተመቸኝም አይደል? ዛሬ ግን ምሳ በኔ ነው። ቦታውን አንተ ምረጣ። ኧረ እግዚአብሔር ይመስገን። ኧረ አይገባም አይገባም። እንገናኛለን። ቶሎ በል እሺ። ቻው። አይ አገሬ ልጅ ምስኪን እኮ ስንት አይነት መልካም ሰው አለ እንዴ! ገርሞኝ እኮ ነው። ዶክተር መልካሙ እንዴት አይነት መልካም ሰው ነው! እንዴት? ብዙም አንተዋወቅም፣ ሰላምታው ልዩ ነው። ገርሞኝ እኮ ምሳ ልጋብዝ እኮ ብሎኝ። ምንም ትውውቅ ሳይኖራችሁ? ምን ነው? እንዴት አይነት ሰው መሰለሽ? ስሙ ጆኒ አይደል? እንዴት? ኧረ መልካሙ ነው። እንዴት አታውቂም? እንዴት አይነት ሰው መሰለሽ? ቅድም ከአይሲ የወጣችሁ ሬሳ ለማየት ነበረ። ታዲያ እኔ ጋር ነሻ?